እንደዚህ ተሰምቷችሁ ያውቃል? የሆነ ሰዓት ላይ ስትነሱ ከእንቅልፋችሁ ሊሆን ይችላል፣ ስራ በዝቶባችሁ ድክም ሲላችሁ ሊሆን ይችላል እና የሆነ ሀሳብ መጣልኝ። ወዴት እየሄድኩ ነው? ምን እያደረግኩ ነው? መጨረሻ የሚል ሀሳብ መጣልኝ እና በእርግጥ እኔ ብቻ ላልሆን ይችላል፣ ብዙ ጊዜ ያው ሲደግሞ እንዲመጣ ይችላል ይህ ሀሳብ እና ዛሬ እስኪ ጠግረራ ላይ ነኝና አብረን እስኪ እያወራን እንወያይበት በሚል ርዕስ መጣሁ ማለት ነው። ምንድነው ሀሳቤ? አሁን እዚህ ሳውዲ ያለን ልጆች በሙሉ ወንድም ሴትንም ያካትታል፣ በጥቅሉ ይህን ቪዲዮ የሚያዩ ሁሉ ማለት ነው። እና ምንድነው ሀሳቤ? መጀመሪያ ወደዚህ ሳንመጣ ኢትዮጵያ እያለን ብዙ ነገር አቅደን ነበር። እግዚአብሔር የሚያውቀው ሁሉም መቼም እዚህ አሁን ያለውን ጉብጠት ውጣ ውረድ ብዙም አስቦ የመጣ ሰው ያለ አይመስለኝም። እኔ ሲያጠቃልል ማለት ነው። እንደዛ አልጠበቅኩም። እግዚአብሔር በሚያውቀው እየጠበቅነው እና ያለው ሌላና ሌላ ነው እና ይህ እንደኔ የገጠማችሁ ሰዎች ካላችሁ ታውቁታላችሁ ማለት ነው። እንግዲህ ያው እንደምታዩኝ ያው ሶፋ ስገፋ፣ ምንጣፍ ሳነሳ፣ ስጠቀልል ሳጥፍ ነው የምውለው አይደል? አሁን ዩቲዩብንም ሰብስክራይብ እያደረጋችሁ ርግብ ሚዲያን አበረታቱኝ። እህታችሁ ነኝ እንዴ ሌላ ለኔ ማን